ሕይወት በጨዋታ ሰኞ ማክሰኞ በሕፃናት ግዛት የቀን አቆጣጠር መሬት ቀን ላይ ውሎ በጣ ሲደረደር ቀን መሬት ተነጥፎ ሲተመን በመስመር የጨዋታው ዘዴ ዋነኛ ብልሃት ባልንጀራን ሸጦ ይሆናል ቤት መግዛት። መግዛት ብሎ ማለት በልጅ አነጋገር በየዋህ አንደበት በእግርህ ቤቴን ሳትረግጥ በእግርህ መሬት ሳትረግጥ መሬት ፈልግ ማለት። አሳዛኙ ነገር መሬትን ሳይረግጡ ቤት የማግኘት መላ ግልጽ ሆኖ የሚታይህ ትንሽ በሰል ስትል ቆይቶ ነው ኋላ። አሳዛኙ ነገር በአንድ እግር ቆሞ ርስት የማግኘት መላ እርግጡ የሚገባህ ከጨዋታ ርቆ የህይወት ጥያቄ ሲሆን ነው በኋላ። በአዋቂነት ዘመን የቀን አቆጣጠር የልጅነት ዕድሜን አልፈህ ስትሻገር በአንድ እግር ቆመህ የድንጋይ ከምች ገፍተህ የገዛኸውን ቤት ዛሬ ትመኛለህ፣ ዛሬ ታልማለህ አሁን ቢሆን ብለህ። ደግሞም ከባሰብህ በልጅ አስተሳሰብ በቅን ግንዛቤ በየዋህ ልቦና የመሬት ላራሹን የስልሳዎች ትውልድ መፈክር ተውሰሽ ማቅረብን ትሻለህ መሬት ለከተሜው ተንከራታች ትውልድ የሚልን ልመና። የመሬት ጥያቄ እጅግ ተቀንሶ ተራ ጉዳይ ሲሆን ይሆናል ጥያቄው የ60-40 ቀመር የ80-20 የጋራ መኖሪያ ተስፋው እንዴት ይሆን? የመሬት ጥያቄ እጅግ ተለሳልሶ ሲሆን ተራ ጉዳይ ጌጁን አውርደኸው በጨዋ አማርኛ ልናገረው ካልከው ይሆናል ቤት ኪራይ። አሁን ቀን አትቆጥርም፣ ሰኞና ማክሰኞን ትዘነጋዋለህ። አሞሌ ነው ከምችህ፣ ወር ነው ቁም ነገርህ፣ ኪራይ ነው ቅዠትህ ደሞዝ ተቀብለህ። በማጠቃለያው ልብስን በመዋጮ አልጋ ፍራሽ በቁብ ሆድንም በዱቤ ኪራይ ግን በአንድ እግር ኪራይ በሰዓቱ ኪራይ ግን በወቅቱ የሚለው ይሆናል ከልጅነት ዘመን በውርስ ያገኘኸው የአዋቂነት ዘመን የዋህ ግንዛቤ። መሐረምና ጨርቅ። መሐረሜን ያያችሁ ልጆች ባካችሁ የጨዋታው እውነት በክብ አፈር ዙሪያ አውጫጭኝ ተቀምጦ አያችሁ ሆይ ሲባል አላየንም ማለት እውነቱን ሸምጦ እውነቱን ረግጦ። የጨዋታው ብልጠት እውነቱን እያዩ አላየሁም ሚልን በፍቃድ ማሞኘት። ድንገት ከተገኘ ማይቻለሁ ብሎ የሚወጣ ደፍሮ እውነቱን መቀማት አባሮ ተባሮ። በልጅ አነጋገር በየዋህ አንደበት እያዩ እየሰሙ አላየሁም ማለት ምን ክፋት አለበት? ጥያቄውን ትተን ትንሽ አለፍ ሲል ከየዋህ አንደበት ከልጅ አነጋገር እያዩ እየሰሙ አላየሁም ማለት አለበት መመርመር። የታክሲ ሰልፍ አያችሁ ሆይ አላየንም በጭራሹ። ዋጋ ኑሮ አያችሁ ሆይ አላየንም በጭራሹ።
ሙሰኞችን አያችሁ ሆይ? አላየንም በጭራሹ። ይቺ ምንድናት? እንጂ አባቷ እኛ እናቃት። ይቺ ምንድናት? ምንም ማረብ ብትሆን የውርዬ ኳስ ናት። መለስ እንበልና ከልጅ አስተሳሰብ ከየዋህ አንደበት ያጫዋቹ ብልጠት እያዩ ደብቆ አያችሁ ሆይ ማለት፣ የተጫዋች ስንፈት እያዩ እየሰሙ አላየሁም ማለት፣ የጨዋታው ጸጸት አይኔን ግንባር ያርገው ብላችሁ አትማሉ። ይቸግር የለም ወይ? ፖሊስና ሌባ አቦሰም ተጥሎ እጣ በወጣበት እድል የሰጠህን በምታገኝበት ለዋቂነት ዘመን ምሳሌነት ባለው ባባሮች ጨዋታ ተሳዳጅ የመሆን አሳዳጅ የመሆን እድልህ ነው መንታ። ከፖሊሱ ይልቅ ሌባ ቦታ መሆን ትልቅ ስኬትህ ነው ያለበት መልካም ገድ። ጭራሽ አለመያዝ ሲያዙ እጅ መንሻ ወይ የማርያም መንገድ። ሰፍቶ ሲተነተን አንደኛው ቁም ነገር ተሳደህ ተባረህ እግርህ ቢዝል ድንገት ጣራና ምሰሶ ቋሚና ማገሩን ከጨው የሰራኸው የምትሸሸግበት አለህ የራስህ ቤት። ሁለተኛው ጉዳይ ድንገት እድል ጥሎ ወይም ቀን ጎሎብህ ብትሆን የስር ሲሳይ እንደ ልጅነቱ የዋህ አስተሳሰብ በእጅ ከተነካ ወይም በእጅ ከነካ ያው ከተነካካ እንዴት ትቆያለህ በዚህ የስር ስቃይ? ኋላም ላይ ሶስተኛው ነገር ግን ዋነኛው ያንተ ታላቅ ተስፋ የማርያም መንገድ ነው፣ ሁልጊዜም የሚኖር ዘወትር የማይጠፋ ተፈጸመ።